ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰሞኑን እጅግ በጣም ደስ የሚል ዜና እንደሰማን ይታወቃል ማለት ነው። ከ22 ዓመት በኋላ አርሰናል ዋንጫ ማንሳቱን ተከትሎ ደጋፊ የሆነው ብቻ ሳይሆን ደጋፊም ያልሆነ ከዛ በኋላ የተፈጠሩ ትውልዶቹ ሁሉ የአርሰናልን ዋንጫ ማንሳት ተመልክቶ እጅግ በጣም ደስ የሚል በየክፍለ ሀገሩ ያለ ድባብ በጣም የሚያስገርም የሚያስደንቅ አይነት ድባብ ነው። ባለሀብቶችም ሳይቀሩ እንግዲህ ተስፋ ከመቁረጣቸው የተነሳ ያለ ሀብታቸውን ሁሉ እያስያዙ ቃል እየገቡ አያነሳም ያነሳል እኔ ካነሳ ይሄንን አደርጋለሁ በሚል ቃል በመግባት እጅግ በጣም ብዙ ክፍለ ሀገር ላይ ማለት ነው በዚህን ሰዓት እየተካሄደ ያለው አስገራሚ ነገር ቢሆንም ምን ያህል ተስፋ እንደተቆረጠበት አርሰናል 22 ዓመት ሙሉ ያላነሳውን ዋንጫ በዚህ ሰዓት ማን ያነሳል ደግሞ እያሉ ብዙ በህይወታቸውም በንብረታቸውም ላይ የፈረዱ ሰዎች ቢኖሩም ሚካኤል አርቴታ ግን ምንም ተስፋ ባለመቁረጡ እንደምንም ተፍጨርጭሮ አሰልጥኖ ተስፋ የሚያስቆርጥ ነገር እንደሌለ ማንም ሰው ከዜሮ ተነስቶ ማንም ሰው ከምንም ተነስቶ የሚፈልገው ቦታ መድረስ እንደሚችል በስነ ስርዓት በተግባር አሳይተውናል ማለት ነው። እንግዲህ አርሰናል ከ22 ዓመት በኋላ ማንም ተስፋ ቆርጦ የፈለገውን ቃል ቢገባ ቢያወራ ማለት ነው። እነሱ ግን አሁን ላይ ከ22 ዓመት በኋላ ዋንጫቸውን በእጃቸው ይዘው አሳይተውናል እጅግ በጣም ነው የተደሰቱት። በጣም የሚገርምና ለማመን የሚከብድ ነው እጅግ በጣም ነው ደስ የሚለው። ነገር ግን ይህ ደስታው ብቻ ሳይሆን በጣም ትልቅ የሆነ ትምህርት የሚያስተምረን ነገር ምንድነው? ተስፋ ነው። ተስፋ ሁሉንም ነገር አጠቃሎ የሚይዝ ትልቅ አጀንዳ እንደሆነ ነው የሚያስተምረን። ምንም አይነት ተስፋ የማይቆርጥ ሰው ማለት ነው ከነዚህ ከአርሰናል ተጫዋቾች ከአሰልጣኛቸው ብዙ ነገር መማር የምንችልበት ከፍ ያለ ትምህርትንም ነው ይዞ የመጣው ያሁኑ ዋንጫ ማለት ነው። እንግዲህ ከ22 ዓመት በኋላ አይደለም ሰው በ2 ዓመትም ተስፋ ቆርጦ በዛው ተስፋ በቆረጠበት እየደከመ ነው እንጂ የሚሄደው። ከ22 ዓመት በኋላ ከዚህ ሁሉ ውጣ ውረድና ልፋት በኋላ ዋንጫን አነሳለሁ ብሎ ተፍጨርጭሮ ሰርቶ ዋንጫን የሚያክል ነገር አንስቶ ወስዶ ማሳየት እጅግ በጣም የሚደነቅና ይሄንን ያለማድነቅ እውነት እኔ እንደ ግሌ በራሴ አስተያየት ይሄንን ከ22 ዓመት በኋላ ያነሱትን ዋንጫ ያለማድነቅ ቅናት ነው ብዬ ነው የማስበው። ሰው ከሰራ ከለፋ ተስፋ ካልቆረጠ የልፋቱን ዋጋ የላቡን የድካሙን እንደሚያገኝ ሁላችንንም ያስተማረን የአርሰናል ዋንጫ ከ22 ዓመት በኋላ ዋንጫቸውን አንስተው እጅግ በጣም ሲደሰቱ አይተናል ማለት ነው። እንኳን ደስ አላችሁ እንኳን ለ22 ዓመት ሳታነሱ ለቆያችሁት ዋንጫ ሌላ ትውልድ እንኳን ተወልዶ አድጎ ኳስ የሚደግፍበት ደረጃ ላይ በደረሰ ሰዓት በዚህ በረጅም ዓመት ተስፋ ሳትቆርጡ ለፍታችሁ ጥራችሁ ግራችሁ ዋንጫ ለማንሳት ስለደረሳችሁ እጅግ በጣም ደስ ብሎናል። አሁንም ደስ ይበላችሁ ማለት እንወዳለን። የአርሰናል ደጋፊዎች በሱ ተስፋ ሳይቆርጡ ከመጀመሪያ ጀምረው እርር ብለው እሱን ሲደግፉ ሲወድቅም ሲነሳም ሲያገኝም ሲያጣም ከጎኑ ሆነው የኖሩ ደጋፊዎቹ ትላልቆቹ ማለት ነው። ዛሬ ላይ እነሱም አዲስ እንደተወለዱ ነውና የሚሰማቸው እንኳን ደስ ያላችሁ እንኳን ለዋንጫው አበቃችሁ ማለት እንወዳለን። ሁልጊዜም ከጎናችሁ እንደሆንን ጥንካሬያችሁን ተስፋችሁ ለእኛ ደግሞ ትምህርት እንደሆነ ተምረንበታል ማለት ነው።